አንተ ያማል። ቆይ ፍላጎት ምንድነው? ልታሳብደኝ ነው? የት አድረህ ነው የመጣኸው? ለምንድን ነው ስልክ የማታነሳው? ዝም ብለህ ቴክስት የምትመልሰው ለምንድን ነው? እኔ ጨረቃ ጭራሽ እዚህ ነው ያደርሽው? ይቅር በይኝ የኔ ጨረቃ። እንደመጣሽ ባውቅ ኖሮ እኮ አንድ ሰከንድ ራሱ አልቆይም ነበር። ቆየት ነበርክ? ሳትዋሽ ትክክለኛውን ቦታ ንገረኝ። አሁን እኮ ስራው እየሰራ ነው ማድረው። ራሴን ቢዚ ሳረግ ነው ነገሮችን ምረሰው። የኔ ናታን፣ ቆይ ይሄ ምንድነው? ከሰው ጋር ተጣልታ ነው አይደል? ስራ አልነበርክም አይደል? አረ እንደዛ አይደለም። መንገድ ላይ ዱርዬዎች ይዘውኝ ነው። እኔ ከማንም ጋር ተደዋደብኩ። ደግሞ ከማን ጋር ልደባደብ ይችላል? አሁን እኮ ምንም ጠላት የለኝም አይደል እንዴ? እሺ እንደዛ ከሆነ የኔ ጨረቃ እንዴት ደስ እንዳለኝ። ምን ያንቺ ማምጣት። ያው እስከመቼ ትዝታ አለብኝ ብዬ ነገሮችን እሸሻለሁ። ካንተ ጋር ሆኜ ነገሮችን መጋፈጥ ነው የሚሻለኝ። ትክክለኛ ውሳኔ ነው የወሰንሽው። መቼም አላሳፍርሽም። እኔ ላንቺ ስለጠነክራለሁ። ምንም ነገር ቢመጣ አብረን ነው የምንቆመው። አዎ ምንም ቢመጣ። ወይ ስልኬን ቀኑ ሙሉ ሳይለንት አድርጌ ነው ያልኩት። ገኒ ምንድነው የተፈጠረው? አሃ ጭራሽ ሰበሰብሻቸው? በጣም ጥሩ። ቆይ ግን አንቺ ምን አይነት አስመሳይ ሴትዮ ነሽ? እማዬ ምንድነው የተፈጠረው? አሙሽ ነው እንዴ? ከዚህ በላይ ልታከስሽ። ዝም ስትባይ አሁንስ ከቀን ወደ ቀን ያንቺ ተንኮል እየባሰ ነው። የኔ ልጅ እኔ እዚህ ቤት መቆየት አልፈልግም። በቃ ገኒ እስቲ ተረጋጊና ንገሪኝ። እቺ ማትረባ ምንድነው ያደረገች? ሁለተኛ እንዳትስርበኝ እሺ? ማንንም ሰው ባላደረኩት ነገር እንዲወቅሰኝ አልፈልግም። ገኒ ንገሪኝ፣ ምንድነው? ምን ያላደረገች ነገር አለ? ብላ መጸዳጃ ቤት ውስጥ ገፍትራ አስገብተኝ ቆልፋብኝ ጋዛር ከፍቅፋ ክብሬ ለቅብኝ ነበር እንዴ? ቆይ አንቺ ጭንቅላትሽን አጣሽ እንዴ? እንዴት ነው የምታወሪው? እኔ ተኝቼ ነበር ሲጀመር። ቅዠትሽን በልክ አድርጊው እሺ? ጭራሽ ደግሞ ልታቃጥለኝ ነበር ትላለች እንዴ? ምንድነው የሁላ ውሸት? ውሸትም እኮ ልክ አለው። አንቺ ሞት ማጣ ምንድነው ያደረግሽ? ጭራሽ ዝም ስትባይ ሰው ለመግደል በቃሽ። ያውም ገኒን ይኸውልሽ ገልሻለሁ። ሲጥ ነው ማረግሽ። እባክህ ናታን፣ በእጅ ሰበብ ትሆናለች። እባክህ ልጅ፣ እባክህ